ህልምን መኖር ውስጥህ ያመነበትን እንደማድረግ ኮንፊደንስ የሚሰጥ በራስ መተማመን የሚገነባ ነገር የለም። ፓውሎ ኮኤሊዮ የተባለ ደራሲ ዘ አልኬሚስት በተሰኘው መጽሐፉ ላይ እንደዚህ ይላል። ሁላችንም የተፈጠርነው ፐርሰናል ሌጀንዳችንን ወይም የኛን ታላቅ ማንነት ፈልገን ለማግኘት ከዛ እሱን ለመኖር ነው ይለናል። ዓላማ ሲኖር ህልምህን ስታውቀው ያንን ለመኖር የምታደርገው ጥረት በራስ መተማመንህን ሰማይ ይሰቅለዋል። ምን መሰለህ፣ የምታምንበትን ልታደርግ ልትኖር ስትል ብዙ ሰዎች ሊያስቆሙ ይጥራሉ። ግን ፈጣሪ ለአንተ ብቻ ያስቀመጠው የሆነ መልእክት አለ። ያንን መልእክት ፈልገ ማወቅ ያንተ ፋንታ ነው። ባወቅከው ቅጽበት ግን መኖር መጀመር አለብህ። ያንን ስትኖር ነው በራስ መተማመን የምትገነባ። አንተ ራስህን ካልሆንክ ሌላ ማን እንዲሆንልህ ትፈልጋለህ? ራስህን የምትሆነው ደግሞ ምንድነው? እኔ የተፈጠርኩለት ነገር ምን ለመስራት ነው? ምን ለመሆን ነው? ምን ለመማር ነው ብለህ መጠየቅ ስትጀምር መልሱን ለማግኘት በምታደርገው ጥረት ውስጥ ግን ብዙ ጊዜ ትሳሳታለህ፣ ትወድቃለህ፣ ትነሳለህ። ፓውሎ ኮኤሊዮ በዚሁ ሐሳብ ላይ እንዲህ ይለናል። ህልምን መከተል አዲስ ቋንቋ እንደመልመድ ከባድ ነው። ብዙ ጊዜ ትኮላተፋለህ፣ ብዙ ጊዜ ትሳሳታለህ። መጨረሻ ላይ ግን መናገርህ፣ ቋንቋውን መልመድህ አይቀርም ይለናል። ህልምህን ስታሳድድ መሳቂያ ትሆናለህ፣ ከፍ ዝቅ ትላለህ። መልመድህ ግን አይቀርም። በዛ ውስጥ በራስ መተማመንህ እንደ ግንብ ቀጥ ብሎ ይገነባል። ህልምህን መኖር አለብህ ወዳጅ። ህልምን መኖር ውስጥህ ያመነበትን እንደማድረግ ኮንፊደንስ የሚሰጥ በራስ መተማመን የሚገነባ ነገር የለም። ፓውሎ ኮኤሊዮ የተባለ ደራሲ ዘ አልኬሚስት በተሰኘው መጽሐፉ ላይ እንደዚህ ይላል። ሁላችንም የተፈጠርነው ፐርሰናል ሌጀንዳችንን ወይም የኛን ታላቅ ማንነት ፈልገን ለማግኘት ነው። ከዛ እሱን ለመኖር ነው ይለናል። ዓላማ ሲኖር ህልምህን ስታውቀው ያንን ለመኖር የምታደርገው ጥረት በራስ መተማመንህን ሰማይ ይሰቅለዋል። ምን መሰለህ፣ የምታምንበትን ልታደርግ ልትኖር ስትል ብዙ ሰዎች ሊያስቆሙ ይጥራሉ። ግን ፈጣሪ ለአንተ ብቻ ያስቀመጠው የሆነ መልእክት አለ። ያንን መልእክት ፈልገ ማወቅ ያንተ ፋንታ ነው። ባወቅከው ቅጽበት ግን መኖር መጀመር አለብህ። ያንን ስትኖር ነው በራስ መተማመን የምትገነባው። አንተ ራስህን ካልሆንክ ሌላ ማን እንዲሆንልህ ትፈልጋለህ? ራስህን የምትሆነው ደግሞ ምንድነው? እኔ የተፈጠርኩለት ነገር ምን